ገንዘቡ ይበረክት ነበር። አሁን እናቴ ድፍኑን 200 ብር ስትዘረዝረው እንደ 97 ድምፅ ብቻችሁ። ኦቨር ኳሊፋይድ እብድ ከመሐሙድ ሙዚቃ ቤት ፊት ለፊት ቆሞ ምን እያለ ሲያንጎራጉር ሰማሁት መሰላችሁ? ኬንያዎች በሉሽ አንቺ አገሬስ እንዴ ከተራብነው በላይ ተርቧል እንዴ። እዚህ ሰፈር ዳኛም ጠበቃም አቃቢ ሕግም ከመሆን በላይ ከባዱ ነገር የደሃ የተከሳሽና የእውነት ምስክር መሆን ነው። ምን እየተደረገ ነው፣ ምን እየሆነ ነው ብሎ መጠየቅ ከማድረግ በላይ ያስፈርድብሃል። ግን ለራስህ እውነት ኮንክ ለማንም ውሸት እመነኝ። የማንንም እውነት ቢዝነስ አድርገው በማስመሰልና የሰውን በመድገም ውስጥ አልፈው የማናችንንም ህሊና ቢዝነስ አድርገውት ቢቆዩ ይከብሩበታል እንጂ እመነኝ አይከበሩበትም። በዚህ ጊዜ የሚያዋጣው በዚህ ጊዜ የሚሆነው የሚለውን ንግግርን ተውና ለነገ የሚሆን ደረጃና መሰረት ስራ። ዛሬ ልታመልጥ ትችላል። ዛሬ ተመሳስለ ልታልፍ ትችላል። ዛሬ ትክክል ናቸው የምትላቸውን ሰዎች ደግመ ሊጨበጨብልህ ይችላል። ዛሬን ታመልጥ ይሆናል እመነኝ። ከነገ ግን አትተርፋት፣ ከነገ አትተርፋት። ስለዚህ ሰው የሚባለውን ግብርህ ያዝና ከማንም ጋር ሳትመሳሰልና ሳታስመስል እውነትህን ይቻ ይዘህ ትቆምና ለበቀቀኖችና ለእስስቶቹ ከአዝማሪው ባንጃው ላይ ግጥም ትዋስላቸዋል። እንዳመጣጣቸው ጉዞ ካልተለየ ትላቸዋል። እንዳመጣጣቸው ጉዞ ካልተለየ በእርምጃቸው ብቻ ውድቀታቸው ታየ ትላል። ጓደኛሞች እየተጫወቱልን ነው። እኔ የምለው ቆይ ግን ዶላር ስንት ገባ አለው። ጓደኛ በባንክ ነው በብላክ ነው ሲለው ጓደኛም ቢል ጥሩ ነው። እሱን ቶ ሁለቱም ዋና መስሪያ ቤት ጋር ስለሚሰሩ ጓደኛው ያው በብላክ 60 ብር አካባቢ ይላሉ፣ በባንክ 55 ብር አካባቢ መሰለኝ ሲለው ድንግጥ ብሎ በቃ ብራችን እንዲቀለለ ማለት ነው። ቆይሽ ብሩን አውርደው ምን ሊያረጉት ነው ሲለው ጓደኛው አምባሳደር ገንዘቡ ይበረክት ነበር። አሁን እናቴ ድፍኑን 200 ብር ስትዘረዝረው እንደ 97 ድምፅ ብቻችሁ። ምነካ እውነቴን ነው። ያየውን ህልም ሁሉ ሲሳይ ነው ከሚል ህልም ፈቺ ተጠንቀቅ። ምክንያቱም ለአንዳንዱ ሰው ያንተ ውድቀት እኮ ሲሳይ ሊሆን ይችላል። ምን ነክቶ ነው? መድኃኒት ሁሉ አይፈውስምም አያሽርም። ምሳሌ አንድ ማማ ልጣሽ ባለፈው ሳይነሳቸው ተነስቶ ቤት ተኝተው ነበር።
አንድ የጠጅ ቤት ደንበኛቸው መጣ ሊጠይቃቸው። ልክ ጫማውን አውልቆ ሲገባ እማማ ልጣሽ ታፈኑ ሳልበሳል። ከዛ ምን ቢሉ ጥሩ ጎበዝ ልጠይቀኝ ነው ልገለኝ ነው የመጣው። አደን ወጥተው የሚታደን ነገር ሲያጡ ደክሟቸው ዛፍ ስር ቁጭ አሉ። ቀበሮና ጅቦ የተኛ ቀበሮ ብድግ ስትል ከሩቅ አሞራ ታያለች። አሃ እዛ ጋ የሆነ ነገር አለ ብላ ስትሄድ አንበሳ በልቶት የተረፈ የሚዳቆ እግር ታገኛለች። ዞር ብላሳ አሞራ ሆድ ዕቃ ላይ ነው። አይ እነዚህ ጅሎች ብላ ልክ ይዛ ልትሄድ ስትል አያጅቦ ነቅ ዘሬ መፍጠር አለብኝ ብላ ወደ እሷ ጋር ተኝታ አብራው ተንጋላ ተኛችና ደመናውን እያየች አያጅቦ ይሄን የደመና ጮማ አይተኸዋል አለችው። ሲላ ላጥ ብላ ዛፍ ላይ ወጣ እየጎመጠች አቤት ጮማ አወይ ጮማ ስትል ጅብ አንቺ ገብጋባ ትንሽ እንኳን አጥይልኝም አላት። ምን እንዴት ራስ ወዳድ ነሽ ብለህ ገመትከኝ? ግማሽማ አልሰጥም ና ውጣ እኔ ስለጠገብኩ መውረድ አልችልም አለች። ከበሉ በኋላ መውረድ ከባድ ነው። እንደምንም ዘላ ከወረደች በኋላ ገፋፍታ እላይ አውጥተው አያጅቦ ሳይቅርብኝ አቤት አቤት እንዴት ጥሩ ሰው ነሽ! ይሄ ጥሩ ጮማ አይደል እንዴ? ደግ ሰው ነሽ በእውነት። ከጠገበ በኋላ እሱም በያዢ ልወርድ ነው አላት። ልክ ሲወረወር ለዓለት አመቻችታው ዞራለች። ወይኔ እግሬ ተሰበረ ሲል አያጅቦ እግሬን ሾኮጎ አለች። የውሸት ምን ይሻላል ልጆቻችን ጋር እንዴት እንሂድ ስትል ምን ዋጋ አለው? 3 እግር ነው ያለ። አንዱን አንጠልጥለን እንዲህ 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 እያለች ልክ ከዓይኑ ስጠፋ የሚዳቋን እግር ይዛ ጅብ ከዚህ ጊዜ ጀምሮ ነው አንካሳ። እስከ ዛሬ ድረስ የቀበሮ ብልጣብልጥነት በጀብዱ ይወራል። ብልጠት ቅጽበት ሊያሳምረው ይችላል፣ የዘላለም ቁስል ግን ይሰጣል። ዛሬ 2 ባልና ሚስቶች ተጨቃጭቀው መጡ። ትልቅ ጉዳይ ነው ይዘው የመጡት። ያጨቃጨቃቸው ጉዳይ ምንድነው? የፍራሽ ጨርቅ አይነት። ባል የፍራሽ ጨርቁ መሆን ያለበት ምንም ምልክት የሌለው ልሙጡ ነው አለ። ሚስት ደግሞ አይሆን የእኩልነታችንና የመቻቻላችን ምልክት የሆነው በክብ መደብ መሃል ላይ መኖር አለበት አለ። ለምን ሲባል ምክንያታቸው ባል ልሙጥ መሆን ያለበት አለ። በዚህ ፍራሽ ጨርቅ ላይ እናቴና አባቴ የመጀመሪያ ጎጆ ወጥተውበታል፣ እኔ ተወልጄበታል። የቤተሰባችን ብዙ ታሪክ ከዚህ ፍራሽ አይነት ጋር የተያያዘ ስለሆነ ለእኛ ትልቅ ምሳሌ ያለው አለ። ሚስት ደግሞ አይሆን በዛ ፍራሽ ጨርቅ ላይ ባለቤቴ በሚለው ላይ እናቴ ሞታለች፣ ወንድሜ ለረጅም ጊዜ የአልጋ ቁራኛ ሆኗል፣ ታላቅ እህቴ የመጀመሪያ ልጇ ተጨናግፎባታል። ስለዚህ ከዚህ ፍራሽ ጨርቅ ጋር ጥሩ ትዝታ የለንምና አይሆንም። 2 ጥያቄ ብቻ አነሳሁላችሁ። የመጀመሪያው ከፍራሽ ጨርቁ ምርጫ በፊት ግን እንቅልፍ አላችሁ? ሁለተኛው ጥያቄ እያጣላችሁና እያጨቃጨቃችሁ ያለው ያለፈ ታሪክና ትዝታችሁ ነው ወይስ የሚመጣው የወደፊት ኑሯችሁ? ከዛ ያረኩት አንድ ነገር ነው። ነጭ
ነጭ የፍራሽ ጨርቅ ሰፋውላቸውና ሁለቱም በሚፈልጉት አይነት ትራስ ጨርቅ ሰፍቼ ሰጠዋቸው። ከዚህ በኋላ ታሪክና ትዝታዎቻቸው ሳይሆን ህልምና ሀሳቦቻቸው ይሸናነፉ። አንዱ ለመንፈስ በገበያው መሃል ምን ይለዋል መሰል? ይታይ መንፈስ መጠጥ ካቆምኩ ድፍን 17 ዓመቴ ሲለው፣ መንፈስ በል አሁን ጀምር። ምን ነክቶ ነው? እዚህ ሰፈር እኮ በስካራቸው ሁሉ እኮ ይፎካከራሉ። አንተ በእነሱ መማር ካልቻልክ ለስካራቸው ደጋፊ አድርገው አሜን ብለህ ከተቀበልክ ምርኩዝ ትሆናል። እነሱን መደገፍ ሳያንስ ለእነሱ የተወረወረው ድንጋይና ዱላ ሁሉ ተቀባይ ሆነ ይዘው ጉድጓድ ይገባል። እኔ ልንገርህ፣ የማር ጠጅ ጠጣ፣ የስኳር ጠጅ ጠጣ፣ በእልፍኝም በጓዳም ጠጣ፣ ክብር የሚለካው በረገጥከውና ባረማመድ እንጂ በብርሌ ብዛትና በዋንጫ መልክ አይደል። ትዝ ካላችሁ ያን ሰሞን መጠነ ሰፊ የስንዴ አዝመራ በኢትዮጵያ ቴሌቪዥን መታየት ጀምሮ ነበር እና ብዙዎቻችን ዘንድሮ በአምባሻና በድፎ ጢባጢቤ ልንጫወት ነው እያልን ተስፋ ማድረግ ጀመር። ብዙ አልቆየም። ኢትዮጵያ ያመረተችውን ስንዴ ወደ ኬንያ ኤክስፖርት ልታደርግ ተፈራርማለች የሚል ሰበር ዜና ወገባችንን ሰበረው። እምገርም ነው፣ እምደንቅ ነው። ለነገሩ ያኔ ባለስልጣኖች በየማሳው እንደ ወፍ ማስፈራሪያ እየቆሙ ፎቶ ሲነሱ አላማረኝም ነበር። የሚገርማችሁ ዜናው በወጣ ማግስት የሆነ ከአማኑኤል ሆስፒታል የተቀነሰ ኦቨር ኳሊፋይድ እብድ ከመሐሙድ ሙዚቃ ቤት ፊት ለፊት ቆሞ ምን እያለ ሲያንጎራጉር ሰማሁት መሰላችሁ? ኬንያዎች በሉሽ አንቺ አገሬ ስንዴ፣ ከተራብነው በላይ ተርቧል እንዴ። አንድ ቆንጆ ምላስ ያለው በእኔ ላይ የሚጨክን ለመንግስት የሚራራ ጓደኛ አለኝ እና ይሄን ስነግረው ስንዴው ይገርምሃል፣ ዋጋ የምታወጣው ከሆነ አንተንም ኤክስፖርት እናደርጋለን፣ ምን አባት አመጣለህ አለኝ። የኤክስፖርቱን ዜና በሰማው ማግስት ደግሞ ስንዴ ጫነች የዩክሬን መርከብ ወደ ኢትዮጵያ እየገሰገሰች ነው የሚል ሰበር ዜና ሰማሁ። ይህንንስ እንዴት እናስታርቀው ጀለስ ስለው ተረጋጋ ጁንታው፣ ዩክሬኖች የላኩት ስንዴ እርዳታ አይደለም፣ በቅርቡ ወደ ኢትዮጵያ መሰደዳቸው ስለማይቀር አስቀድመው ቀለባቸውን ማሸሻቸው። ሰሞኑን ከበድ ያለ ነገር እየገጠመን ነው። ሰሞኑን በአንዳንድ የቅንጦት ዕቃዎች ላይ የዶላር ዕቀባ ተደረገ የሚል ዜና ሲለቀቅ የነበረው ምላሽ የሚገርም ነው። በእርግጥ አንዳንዱ ሁኔታውን ለአንጀባ እየተጠቀመበት ነው። እዚህ ሀገር ውስኪ ተከልክሎማ እንኗኗርም እያለ የሚቀውጠውን ሰውዬ የቡና ቤት ጀርባ ብታጠኑት ከደንበጫ 3ኛ ደረጃ አረቄ የዘለለ ታሪክ የለው። ሽቶን በተመለከተ ማን ነበር ይሄ ቲክቶክ ላይ ማለዳ ማን ነበረ ቲክቶክ ላይ ማለዳ ሽቶ የሚጠቀመው ሳይሆን ሽቶ የሚጠመቀው ሞዴል ባለሀብት እሱን ይጭነቀው እንጂ እኔ ሲፈጥረኝ መላ ሰውነቴ ሉባንጃ ነው። ሜካፕ የቅንጦት ዕቃ ተብሎ መከልከሉ ግን አገሪቱ አደገኛ መስቀለኛ መንገድ ላይ መሆኗን የሚያመለክት ይመስላል። እንዴ ለብዙ እህቶቻችን ሜካፕ የቅንጦት ሳይሆን የሞት ሽረት ዕቃ እንደሆነ እናውቃለን።
ከፈለገ ምግብ ለምን ጥንቅር ብሎ አይቀርም? ከፍትፍቱ ፊቱ ይባላል። እኔ ግን እላለሁ ያለ ቅመም ፍትፍቱ ያለ ፓውደር ፊቱ ትንሽ የሚከብድ ይመስለኛል። በዚህ ምድር ላይ ካልተቀባባ አትጠባበስም፣ ካልተጠባበስ ማህበረሰብ አይቀጥልም። በነገራችን ላይ የመልክና የሜካፕ ጉዳይ የሴቶች ጣጣ ብቻ ከመሰለን ተሸውደን አሁን የሽበት ማዳፈኛ ቀለም መግባት ሲያቆም ከብዙ ወዳጆቻችን ጋር መንገድ ላይ መተላለፋችን የሚቀር አይመስለኝም። ግሽበትና ሽበት አንድ ላይ እየመጡ ነው። እኔ በዚህ ዘመን አነቃቂ ንግግር እናገራለን የሚሉ ሰዎች ያስቀኑኛል። እኔ የሞቲቬሽን ስፒከር ብሆን ሊፈጠር የሚችለውን ነገር አስቡት። ሕይወት ከብዶሃል፣ አለቃ ያበሳጭሃል፣ ገንዘብ አልጠራቀም ብሎሃል፣ ከመኝታ ለመነሳት ወኔ ታጣለህ። ምኑ ተነካና ገና ሳረን ትበላለህ። እኛ ኮንዶሚኒየም ውስጥ ውሃ እንደ ወር አበባ በወር አንድ ጊዜ ብቻ ይመጣል። አንዳንዴ ደግሞ እንደ ወር አበባ ጨርሶ የሚቀርበትም አጋጣሚ አለ። እንዲያውም ሰሞኑን የዚህ ዝግጅት አቅራቢ ወንድማችን ይበልጣል ወደ ሎስ አንጀለስ ብንጋብዝህ ትመጣለህ ወይ ሲለኝ አይኔን አላሽም፣ እመጣና ለወዳጆቼ ወግ አቀርባለሁ፣ እግረ መንገዴንም ገላይን እታጠባለሁ የሚል ምላሽ ሰጠሁት። እዚህ እናቴ ዙሪያ ገባው ውሃ ነው። የታይታኒክን ፊልም ለመስራት ያባከኑት ውሃ ራሱ ድፍን አዲስ አበባን 50 ዓመት አያጠጣም። አረ ሲዱ ኳላ ጎረሰብህ። ምን ጎረሰ? ኳላ አላየሁም። ጉርሱን አላየሁም ነበር ነው። ይሄ ፕሮፌሽናል ወይ ነው። አበሻ አታውቅም። አይወል ፕሮፌሽናል ፋይተሮች ፋይት ከመደረጉ በፊት ይኸውልህ ከሳምንት ምናምን በፊት እንዲህ ተከቶ ነው የሚካሄደው። የራሱ የሆነ ታክቲክ አለው። አያ አሁን እነ ፕሮፌሽናል እነ እንትና ምናምን የሚጠቀሙት ወይ ነው። ቶስ ምን ያደርግልሃል እንዴ? አታውቃቸውም ማለት ይኸውልህ ፋይት ላይ ፕሮፌሽናል ስም አይጠራም። በፕሮፌሽናል አንፕሮፌሽናል ይሆናል። ስም አይጠራም። አሁን ይሄ የሚከተተው ራሱ ሰዓት አለው። ጠዋታን ማታን ከሰዓታን ዝም ብሎ አይከተትም። በየሰዓቱ በቃ ዝም ብለህ አበሻ አትንጫጫ። ይሄ ተከቶ ነው የሚካሄደው። አለማወቅ ነው እንዴ? ለቀቀኩ ሲል ይገባል። ይሄ ያው እኔ ከሱ አላምርም። ብሰሩ 240 ሰው እያየኔን 200 ሰው አንተ ምን ያምራል? ፊት እኮ ቅጥ ነው የሚመስለው። ኧረ ዝም በይ አንቺ። 40 ምንጭ አዞ የመሰለሽ ሴትዮ። አባቢ መጣሽ እንዴ? አንድ ሱሪና ተወርቃ ያለችው ቀጣይ አንቺ ነው የምሰራልሽ። እሺ ነበር በቃ በይ ነገር ዛሬ ሳልደረሰ። ኧረ በእናትሽ አላለቀችልኝ። ምን እኮ ነው የሰርግ ሱሪ ነው በእናትሽ። ወይ አባቢ አልቃለች። ናና ወሰደ ጨርሻታለሁ። አፉ በይ መቼም ነይ ብቅ በይ ነበር። አይ ምን አክል አንዳንተ አዘግዩብሽ መሰል ትንሽ አይ ትንሽ እኮ እንደው ስራ ቢዚ ምን ያዝግኝ አትክስ ሙርት ይዛለው ሰው ታረን ቅርት ነበር ስራ ቢዚ እኮ አቤት ስናደድ ለካ መሰራውን አላቅ እንደ ወንዝ ውስጥ እንደሚታጠብ ብርድ ልብስ ረጋግጬ ከንቶ ነው ያረኩት። እንዴ ማረኝ እዚህ ሰፈር ለክፍለ ዘመን ለሚሊዮን። እሺ ተማሪዎች ዛሬ የምንማረው ስለ ኮንትሮባንድ ነው። አንተ ጥግ ላይ ያለው ልጅ ተነስ እስኪ ስም ማን ነው? አጋድማቸው እባላለሁ። አጋድማቸው እና ማን ነው? ያባትህ አልሰማም ካሉ ተው እንጂ አጋድማቸው አልሰማም ካሉ በእውነቱ ደስ ይላል። ኮንትሮባንድ ምንድን ነው? ኮንትሮባንድ ኮንትና ሮባንድ ከሚሉ ሁለት የግሪክ ቃላት የመጣ የላቲን ቃል ሲሆን ኮንት ማለት ኮንታ ማለት ነው። ሮባንድ ማለት ደግሞ ትገባላችሁ ማለት ነው። በአንድ ላይ ኮንታ ትገባላችሁ እንደማለት ነው። ተው እንጂ እኔ ምን ለምንድን ነው ግን የምትማረው? ውዷ ሀገሬን አንድ እርምጃ ከፍ ለማድረግ ነው። አረ ወደ ታች ነው። ናውጣ ተንበርክ። ምን እኔን አጋድማቸው እንዳይሆን። አረ መደፋፈር። ባለፈው ማለት ነው እንግሊዘኛ አስተማሪያችን ጓገጭ ሲል ቂጡን በሳንጃ እሱ ይገርማል እንዴ ማትስ አስተማሪ ኤክስን ካላገኛችሁ ብሎ ሲደነፋ ሆዱን በሳንጃ። አረ እና ልውጣ ልንበርከክ እንዴ? አረ ምን ቦጣ እንዴ? እኔ መቻወኩ እንደዚህ ተባይኛለች ምን እናንተ አትነግሩኝ ነበር? እና ኮንትሮባንድ ማለት እሱ እንዳለው ነው። ምንም ጨምረው ነገር የለም። ግን ዋናው ጤና ነው። የቤት ስራ ሰርታችኋል? ትናንት የሰጠኋችሁ? እኔ አልሰራሁም። ሲጀመር ትናንትና አልመጣሁም።
ኧረ አጋድሚዬ ችግር የለውም አታስብ። ደግሞ ትናንት የቀረ ፈተና ላይ አይቀመጥም ብለሃል አሉ። ማን ያለው? እኔ እንደዛ ብያለሁ እንትን አይደለም። ምን መሰለህ አጋድሚዬ ከፊት ይቀመጣል ነው ያልኩት። አየህ ከፊት ዝም ብለው ነው እነሱን አትመን አጋድሚዬ። እና ተማሪዎች የዛሬውን ክላስ በዚህ ጨርሰናል። ያልገባችሁ ነገር ካለ አጋድሚዬ ጠይቁት።